ይበቃል አቶ ነውጤ። አቃቤ ሕግና የተከሳሽ ጠበቃ የመፋረጃ ሐሳባችሁን አቅርቡ አሉና ዳኛው ትዕዛዝ ሰጡ። አመሰግናለሁ ክቡር ፍርድ ቤት። አቶ ነውጤ በግፍ የፈጸመውን የግድያ ወንጀል ለመደበቅ በገራገር አቀራረብና አነጋገር መጠቀሙን ክቡር ፍርድ ቤቱ ልብ እንዲልልኝ በቅድሚያ ጠይቃለሁ። በተረፈ ግን የግድያውን ወንጀል በትክክል ለመፈጸሙ የሕግ ምስክሮች ቃልና ራሱም ከወንዙ ውስጥ አብረው መግባታቸውን የሰጠው የእምነት ቃል እንደ ማስረጃ ተቆጥሮልኝ አሟሟቱ ለቴክኒክ ማስረጃ አሰባሰብ ያልተመቸ መሆኑንም በመገንዘብ የሞት ፍርድ እንዲፈረድበት ክቡር ፍርድ ቤቱን በታላቅ ትሕትና እጠይቃለሁ። ጨርሻለሁ። አመሰግናለሁ አለና አቃቤ ሕጉ እጅ ነስቶ ተቀመጠ። የተከሳሽ ጠበቃ የበኩልህን የፍርድ ሐሳብ አቅርብ አሉና ዳኛው ፈጠን ፈጠን እያሉ በማስታወሻቸው ላይ አንዳንድ ነጥቦችን ማስፈር ቀጠሉ። አመሰግናለሁ ክቡር ፍርድ ቤት። አቃቤ ሕግ ያቀረበው የወንጀል ክስ መሰረት የሌለውና ያልተጨበጠ ነው። የሕግ ምስክሮቹ ቃል በቂና በማስረጃነት ሊቀርብ የሚችል ካለመሆኑም በላይ ምንም የቀረበ የቴክኒክ ማስረጃ የለም። ስለዚህ ተከሳሹ አቶ ተፈራ አደፍርስን ያልገደለው መሆኑ ታውቆ በነፃ እንዲለቀቅ ክቡር ፍርድ ቤቱን በትህትና ጠይቃለሁ። አመሰግናለሁ አለና እጅ ነሳ የተከሳሹ ጠበቃ። ወት ነው ያለው ጓዴ? ወት ነው ያለው ነውጤ? ወት ነው ባልንጀር? ኧረ ከጉድ አውጦኝ! ኧረ ማልዱኝ! ኧረ ገላግሉኝ! ጓዴ ባልንጀሬ ነውጤ እያለ አንድ እንግዳ ሰው ችሎቱን በጩኸቱ እያናወጠ ወደ ዳኛው ወንበር ተጠጋ። ምንድነው? ስነ ስርዓት ሰውዬ! ፍርድ ቤት ውስጥ ነው እኮ ያለው። ስነ ስርዓት አትጩ እያለ ስነ ስርዓት አስከባሪው ቢከተለውም ሰውየው ሊረጋጋ አልቻለም። ኧረ በወንድ ልጅ አምላክ! ኧረ ስነ ነፍስ! ኧረ በነውጤ ሞት! ኮኪዱልኝ! ለኝ ወንድሜን! ለኝ ወንድሜን! ነውጤን ባልንጀሬን እያለ ዱታ ነኝ አለ። ተፈራ ባልንጀር ወንድሜ አለ የሞት ሞቱን ነውጤ። ለካስ ያልታወቀው ሰውዬ ሟች የተባለው ተፈራ ኖሯል። ምን ፍርጃ ፈረደብህሳ? ምን መዓት ወረደብህሳ? ነውጤ የወንዜ ልጅ የአገሬ ልጅ አብሮ አደግ ምን አገኘህሳ? ወይ ነዶ ወይ ወንድሜን አለና ከነውጤ ጋር አንገት ለአንገት ተያይዘው መላቀስ ጀመሩ። የኔው ዕዳው ገብስ ነው። አንተ ለመሆኑ ነፍስ አለን? ሞታል ብለው እርሜን ስበላ ከረምኩልህ ባልንጀሬ ተፈርዬ ጓዴ። አሁንም የናፍቆታቸውን ያህል አንገት ለአንገት እንደተያያዙ ሲላቀሱ ችሎቱን ያልተጠበቀ አጋጣሚ ውስጥ ከተው አስደመሙት። አንድ ጊዜ ጸጥታ! ስነ ስርዓት አስከባሪ አንዴ አስታክሳቸው ባክህ አሉ ዳኛው። መደናገጣቸው ካነጋገራቸው ያስታውቃል። እስቲ አንድ ጊዜ ጸጥታ ባካችሁ! ችሎቱን መረበሽና ስነ ስርዓት ማበላሸት እንደሚያስቀጣችሁ አታውቁም? ለምን ጸጉራችንን ተላይተን ገባን እንዳትሉ አለ ስነ ስርዓት አስከባሪው። ካንጀቱ እንዳልሆነ አነጋገሩ ይሰብቅበታል። አቶ ተፈራ አደፍርስ ማለት አንተ ነህ? አሉ ዳኛው በአድናቆት ትክ ብለው እየተመለከቱት። አዎን ጌታዬ፣ እኔ ነኝ ጦሰኛው ተፈራ አደፍርስ ማለት ባልንጀሬን ለመከራ የዳረኩት። ወይኔ ጓዴ፣ ወይኔ ነውጤ እያለ እየየውን እንደመቀጠልም ዳዳው። ለመሆኑ የት ነበርክ? ሞተህ ተቀብረሃል አልተባልክም ነበር እንዴ? ከየት ተገኘ?
አሉ ዳኛው ሌሎች የሚጠይቋቸው ጥያቄዎች ያለቁባቸው ይመስል። ኧረ አልሞትኩም። ቆሜ እያዩኝ ጌታው። ጠላቴ የት ሄዱ? ሞትን የሚመኘት ሄዱ። እኔም ሞት አንድዬ ሳለ እንኳን ሞት ብርቱ ህመም አይነካኝም። ምን አልኮት ጌታው እያለ ሞተ መባሉን የተጠገነነ ያህል እየተንገሸገሸ መልሱን ሰጠ። ግራና ቀኙ በአጋጣሚው እንደተደናገጠ ነው። አለመሞትክንስ ይሄው ባይናችን አይተናል። ለመሆኑ የት ነበርክ? የት እንደነበርክና የት እንደከረምክ አስረዳን አሉ ዳኛው የተፈራን ምጸታዊ አመላለስ እንደመጋፋት እያሉ። እግዚአብሔር በታምሩ ከሞት አፋፍ ያተረፈኝን ህመሜን ማውጋቱ እንኳን ግርሻን መመኘት ነው። ቢሆንም መቼም እርሶን የመሰለ ጨዋ ሲጠይቀኝ መንገሬ ደግሞ በአምላክ ፊት አያሳጣኝም። የሐምሌ አቦለት እኔና አያነውጤ ተፌጥራ ተነስተን ጀማል ልንሻገር ስንገሰግስ መንገዳችን ለየቅል ነበር። እኔ ታቹን በእንሳሮ ኦላ በደስጌ በኩል ፍቼ ተህቴ ዘንድ በእግሬ ልሻገር ነበር ተቤት የወጣሁት። አያነውጤ ደግሞ የወታደር ልጁን ተወራጭ ታዲስ አበባ ሊያመጣ በለሚ በኩል ነበር ተሳፍሮ ሊሄድ ሐሳቡ። ታዲያ ጀማን መሻገር ላይ ያለን መሃል ስንደርስ ያልማደኛ የውሃ ሙላት መጥቶ ከመሃል ላይ አየን። እኔ ያስኳትን ስንቅ ተጄ ውሃው ሲነጥቅብኝ እሷን ስከተል አብሬያት በሳልኩኝ። ይሄ ፈረሰኛ ውሃ ይሰሩ ስራ ሰርቶኝ ከተጫወተብኝ በኋላ ከአንድ ደለል ላይ አሳረፈኝ። መንገደኞችና እረኞች ተጋግዘው ወደ መንደር ወሰዱኝ። የማውቃቸው የዚያው መንደር ሰዎች ውሎ ታደር አይተርፍም ብለው በአሬዛ ወደ ፍቼ ሌቱን ይዘውኝ ሄዱ። እዚያም ታኪም ቤት ተኝቼ እህቴን ባስጠይቅ ወደ ዳር ሀገር መሄዷን አረዱኝ። እግዚአብሔር ይስጣቸውና ሐኪሞቹ እንደ ወንድማቸው እያከሙ እያበሉ እያጠጡ 2 ወር አቆዩኝ። ድኜ ሀገሬ ስገባ የአያነውጤን በኔጦስ መታሰር ሰምቼ ስገሰግስ እዚሁ መጣ። አንቱ ጌታው ይሁንምና ነውጤን ተገበያ መሃል በቃጫ ገመድ እንደው ልትሸመእት ኖሯል። ይሄ ሁሉ አውጫጭ ወይ ነዶ ወይ አሳር ወይ በጠን ወይ ባልንጀራ ወይ ነውጤ እያለ በቁጭት ሲርገፈገፍና ነውጤን ሲያቅፍ ስነ ስርዓት አስከባሪው ጣልቃ ገባበት። በቃ ይሄ መሳሳሚያና መተቃቀፊያ ቦታ አይደለም። ተመለስ ሰውዬ፣ እንደጀመርከው በትክክል የተጠየቀውን ጉዳይ ብቻ አስረዳ። ምን የችሎት ስነ ስርዓት የማያውቅ ሰው ነው የገጠመኝ አለ በንዴት ስነ ስርዓት አስከባሪው። አቶ ነውጤ ጀማን ከተሻገርክ በኋላ ጓደኛህን አቶ ተፈራን እንዴት ሳታፈላልገው ወይ ሳታስታውሰው በቀጥታ መንገድክን ቀጠልክ? ዳኛው ጥያቄያቸውን ከተፈራ ወደ ነውጤ አቀኑ። የጋራ መንገዳችን እኮ ጀማን እስክንሻገር ድረስ ብቻ ነበር። ዘመዶቼ ሞቷል ብለው የቀበሩት ማንን ነበር? ጌታው ጀማን ያውቁትም መሰል። አለቱ የሰማይ ስባሪ የሚያካክል እኮ ነው። ታማሃል ፈረሰኛ የጠለፈው ሰው እንኳን የሰራ አካላቱ ሊገኝ የለበሰው እጅ ጠባብም ለምልክት አይገኝ። ታዲያ የኔ ዘመዶችም ያበሩት ሰው አጥንቱ ተለእሞ እጅና እግሩ የማይለይ ነበር አሉ ሲነግሩኝ። ለሁም 2 ቀን ሙሉ ጅረት ለጅረት ሲማስኑ ውለው ውሃ እንደወሰደ በምን አወቁት? ወደ ጀማ ስንወርድ አፋፎኑ ያስተዋለን ሰው መንደር ሄዶ አያ ተፈራን ውሃ ወሰደው ብሎ ነግሮ ነው። ምን ሰው ለወሬ ችኩል ነው። እንኳን ያየውን የሰማውን አይንና ጆሮ ጭምር አውርቶ የሚያስወራ ነው። አያው ነውጤ ደፍቆ እንደ እድለኛ አድርጎ ለዘመዶች አውርቶ ይሄን መከራ እንዲቀበል ያደረገው እሱ አይደል? ዋ ብቻ ደህና መሆኔ አለ በቁጭት አይነት ትከሻውን ሰበቅ አድርጎ ተፈራ። አቶ ነውጤ ቂም በቀል የተያያዝከው እንዲያው የቆየም ይሁን የቅርብ ጊዜ ቁርሾ ባንተ ላይ ያለው ሰው አለ? አሉ ዳኛው ወደ ነውጤ በመልካች ጣታቸው እያመለከቱ። እኔ እንደው ተወልጄ አድጌ ቤትና ንብረት እስካፈራሁበት ጊዜ ድረስ
ከሰው ጋር ብርቱ ጸብ የተጫጫርኩበትና የተያየንኩበት ሰው የለኝ። ብቻ አለና ነውጤ ንግግሩን አቋርጦ መሬት ያይ ገባ። እንዴት ብቻ? ተናገረው ለማለት ያሰብከውን አሉ ዳኛው ፈጠን ብለው። ብቻ ደም የተአባ ነው ወገን አለ። ጊዜው እንኳን ሩቅ ነው። የክፉም የበጎም ሳንባባል ይኸው እስከ ዛሬ አይተናል አለ ነውጤ እንደ አይናፋር ልጃገረድ ካንገቱ ጎንበስ ቀና እያለ። እነማን ናቸው? በምን ምክንያትስ ነው ደም ልትቃቡ የቻላችሁት? ጠየቁ ዳኛው። ያጎቴ ልጅ እና ያድፋባቸውን የእህት ልጅ ገሎ ታገር በመጥፋቱ አለ በመልሱ ነውጤ። ጌታው እድም ያልኩት አፋፎኜ አያተፈራን ጀማ ሲወስደው አየሁ ሲል ለዘመዶቼ ነገር ያልኩት ሰው ያያድፋባቸው ታላቅ ልጅ ነው ሲል ተፈራ ጣልቃ ገብቶ ለዳኛው አስረዳ። አሃ እሱ ሰውዬ አቶ ነውጤ አንተን ደፍቆ እንደገደለ አውርቷል ማለት ነው። ይቺ ነች በቀል ማለት። ከወንጀል ነፃ የሆነውን ሰው ነው እንዲጉላላ ምክንያት የሆነው። ይገርማል አሉ ዳኛው አመልካች ጣታቸውን ካፍንጫቸው ላይ ጣል አድርገው ነውጤን እያስተዋሉ። እንዴታ ጌታው ተጥንትም ነጣ ነኝ እንዳሬ የጠራው እንደ ወተት የነጣው እንዴታ ሲል ነውጤ ግራና ቀኙን ባይኑ እየማተረ ከቆመበት ተንጎማለለ። እንግዲህ አድማጮቻችን ሞገደኛው ነውጤ የተሰኘው የአጭር ልቦለድ ትረካ በዚህ ይፈጸማል። ሳምንት በሌላ ድርሰት እንገናኝ። እስከዚያው የቴክኒክ ባለሙያው ገብረ እግዚአብሔር አያሌው፣ አዘጋጅ ደጀኔ ጥላሁን ደህና ቆዩን በማለት እንሰናበታለን። መልካም ሳምንት።